ከዋሽንግተን ውጪ የሲሲኤ ባዘጋጀው ኮንፈረንስ ላይ ኢትዮጵያ ስትሳተፍ የመጀመሪያ ነው። እዚህ ሺካጎ ላይ ከሀገር ቤት የንግዱ ህብረተሰብ በቁጥር ደረጃ ከ60 በላይ ነው የመጡት። ምናልባት በአገር ደረጃ ከፍተኛ ተሳትፎ የተደረገው ከአፍሪካ ሀገሮች የኛ ነው ማለት ይቻላል። ሁለተኛ ኢትዮጵያ ባዘጋጀችው doing business in Ethiopia በሚለውም ላይ በአጠቃላይ የተሳተፈው ሰው ቁጥር ከ100 የሚበልጥ ነውና በጣም ጥሩ ነበር ተሳትፎ በአጠቃላይ ማለት ይቻላል። አቀራረቡን በተመለከተ በኢትዮጵያ ያለውን የኢንቨስትመንት እድል በከፍተኛ አድናቆት ነው የተመለከቱት ብዙዎቹ በፕሮግራሙ ላይ የተሳተፉት። እንደሚታወቀው አሜሪካ በውጪው ዓለም እስካሁን ብዙ ኢንቨስተር ነው ተብሎ የሚቆጠር ሀገር አይደለም። በተለይ በአፍሪካ ምናልባትም ሀገራቸው ራሱ ለኢንቨስትመንት በጣም የተመቸ ስለሆነ ሊሆን ይችላል። በቅርቡ ግን በኢትዮጵያ ውስጥ ከፍተኛ የአሜሪካ ኢንቨስተሮች በከፍተኛ ሀብት መሳተፍ ጀምረዋል። በዚሁ ላይ እንደ አንድ የተገለጸ የነበረው ኮርቤት የሚባለው $4 ቢሊዮን በአንድ ፕሮጀክት ላይ ብቻ ኢንቨስት ለማድረግ በጂኦተርማል የኃይል ማመንጫ ላይ የሚሳተፍ መኖሩ ትልቅ ምልክት ነው። በዚህ መጠን በአንድ ፕሮጀክት ላይ በአገራችን እስካሁን ከአሜሪካ ኢንቨስትመንት አልመጣምና ይህ አይነቱ ተከታታይ ጥረትና ሙከራ ነው አሜሪካኖች አይናቸውን ከፍተው ወደ አፍሪካም ወደ ኢትዮጵያም እንዲያዩ የሚያደርገውና ፕሮግራሙ በድምር ሲታይ እኔ ጥሩ ውጤት የተገኘበት የዋፋም ጥረት በዚህ ሂደት ውስጥ አገራችንን በውጪው ዓለም በጥሩ አይን እንድታይ ያደረገበት ጥረትም ደህና ነበር ማለት ይቻላል። ኢትዮጵያ ውስጥ ውሎ አድሮ አጠቃላይ ልማቱ የግል ባለሀብት የሚመራው ልማት መሆኑ አይቀርም። በአሁኑ ደረጃ የግል ባለሀብት አቅሙ ውስን ስለሆነ ነው መንግስት የአመራር ሚናውን የሚጫወተው እንጂ የትም ሀገር የተሳካ የኢኮኖሚ ልማት የመጣው የግል ባለሀብት አጠቃላይ ኢኮኖሚውን መምራት በጀመረበት ደረጃ ነው። ስለዚህ የኢትዮጵያም ጉዞና አቅጣጫ ወደዚሁ ነው። ለዚህ ነው ወደዚህ ተይዘው የተመጡት አብዛኛዎቹ የግል ባለሀብቶች የሆኑት። ከዚህም ወገን የግል ባለሀብቶችን እንዲፈልጉና እንዲያገናኙ ነው። ከዛም አልፎ ደግሞ እንደዚህ አይነቱን ኢንቨስትመንት የማስፋፋት የማርኬቲንግና የፕሮሞሽኑን ስራ ማለት ነው እየሰሩ መለማመድ ያለባቸውም የግሎቹ መሆን መቻል አለባቸው። ይሄ የግል ዘርፉም የሚገባበት ነው። የውጭ ጉዳይ ሚና በዚህ ውስጥ መንግስታችንን በመተካት የአመራር ሚናውን መስጠት፣ መደገፍ፣ ማበረታታት እና በመንግስት በኩል ምላሽ ሊሰጥባቸው የሚገቡ የፖሊሲ ጉዳዮችን ምላሽ ለመስጠት ነው። ስለዚህ የህብረት ስራ ነው ማለት ይቻላል። ህብረቱን ነው ለጊዜው መንግስት እየመራ ያለው። የኢትዮጵያ ኢኮኖሚ እኛ በውስጡ የምንኖር ሰዎች በየቀኑ በደንብ ባለመገንዘብ ይሆናል እንጂ ከሰሃራ በታች ካሉ አገሮች አራተኛው ትልቅ ኢኮኖሚ ነው። አሁን የሶስት አገሮች ኢኮኖሚ ነው የሚበልጠው ማለት ነው። ይሄ ኢኮኖሚ በ10 አመት ጊዜ ውስጥ ከመጀመሪያዎቹ 3 የሰሃራ በታች ትልቅ ኢኮኖሚዎች አንዱ ነው የሚሆነው። በእንደዚህ አይነት የሚያድግ ኢኮኖሚ ውስጥ ካሁኑ መሳተፍ መቻል ለሚሳተፈውም ይጠቅማል። እንደ አሜሪካ ሊሆን ይችላል፣ ሌሎችም ሀገሮች ገብተው ኢንቨስት ለሚያደርጉት ይጠቅማል፣ ለሀገራችንም ይጠቅማል። አሜሪካኖች ይህንን እድል ለምን ማየት ተሳናቸው ለሚለው እውነቱን ለመናገር አሜሪካ በራሱ ዓለም ነው፣ በራሱ ትልቅ ዓለም ነው ለጊዜው መንግስት እየመራ ያለው። እንደው የውጭ ድርጅቶችን በተመለከተ ከአሜሪካ በተለየ አሁን በቅርብ እንደሰማነው ኤችኤንኤም የተባለ ድርጅት ወደ ኢትዮጵያ ትኩረት ማድረጉን እንደ ዎልማርት የመሰሉ ድርጅቶች ወደ ኢትዮጵያ ላይ ትኩረት ማድረጋቸውን የአሜሪካዊ ድርጅቶች ወደዛ የመሄድ አዝማሚያ እየታየ ነው። ከኤዥያ ባይበልጥም ማለት ነው። እንደው በኢንቨስትመንት በኩል እንግዲህ እንደዚህ አይነት ፍላጎቶች እያሳዩ ያሉባቸውን ኤሪያዎች አውቆ መንግስት በዛ ላይ በጣም ተከታታይ ስራዎች እየሰራ ነው። በተለይም አሜሪካኖችን ፍላጎት ለመሳብ የኢትዮጵያ ኢኮኖሚ እኛ በውስጡ የምንኖር ሰዎች በየቀኑ በደንብ ባለመገንዘብ ይሆናል እንጂ
ከሰሃራ በታች ካሉ አገሮች አራተኛው ትልቅ ኢኮኖሚ ነው። አሁን የሶስት አገሮች ኢኮኖሚ ነው የሚበልጠው ማለት ነው። ይሄ ኢኮኖሚ በ10 አመት ጊዜ ውስጥ ከመጀመሪያዎቹ 3 የሰሃራ በታች ትልልቅ ኢኮኖሚዎች አንዱ ነው የሚሆነው። በእንደዚህ አይነት የሚያድግ ኢኮኖሚ ውስጥ ካሁኑ መሳተፍ መቻል ለሚሳተፈውም ይጠቅማል። እንደ አሜሪካ ሊሆን ይችላል፣ ሌሎችም ሀገሮች ገብተው ኢንቨስት ለሚያደርጉት ይጠቅማል፣ ለሀገራችንም ይጠቅማል። አሜሪካኖች ይህንን እድል ለምን ማየት ተሳናቸው ለሚለው እውነቱን ለመናገር አሜሪካ በራሱ ዓለም ነው፣ በራሱ ትልቅ ዓለም ነው። በዓለም ላይ ትልቁ ኢንቨስትመንት የሚሳብበት ሀገር አሜሪካ ነው። ኢንቨስትመንት እያገኘ ያለ ሀገር ነው። ኢንቨስትመንት እያገኘ በተመሳሳይ ጊዜ ኢንቨስትመንት ደግሞ ሊወጣ ወደ ውጪ ኢንቨስትመንትን የሚገፋ ምክንያት ብዙ ስለሌለ ሊሆን ይችላል። ግን ደረጃ በደረጃ ኢትዮጵያ ላይ አይናቸውን እየጣሉ ነው። ምንም ጥርጥር የለም። ቅድም የገለጽኩት ፕሮጀክት አንዱ ነው። ሁለተኛ እንደዚሁ ግዙፍ በሚሊዮኖች የሚቆጠሩ ዶሮዎችን በአመት ለማርባት የሚችል ከ50 ሚሊዮን ዶሮ በላይ በአመት ለማርባት የሚችል ኩባንያ በአሜሪካ እና የሌሎች የህብረት ኩባንያ እንደዚሁ እየገባ ነው። አሜሪካኖቹ ዋና ሊድ ሆነው ማለት ነው። ስለዚህ ምንም የማያጠራጥረው ፍጥነቱ በመንፈልገው አይነት አይሁን እንጂ የአሜሪካ ኩባንያዎች ወደ ኢትዮጵያ አይናቸውን እየጣሉ ነው ማለት ይቻላል። በተለይ ወልማርትን በተመለከተ ወልማርት በጣም ግዙፍ ኩባንያ ነው። በጣም አሜሪካ ውስጥም በጣም ትልቅ ድርጅት እንደሆነ ነው የምናውቀው። እንደሱ አይነት ድርጅቶች ወደ ኢትዮጵያ መግባታቸው የራሱ የሆነ ትልቅ ጉዳት አለው። በተለይም የሀገር ውስጥ ባለሀብቶች መንግስት እንደዚህ አይነት ነገሮች እንዴት ነው ፕሮቴክት የሚያደርገው? ግን እንዲህ አይነት ግዙፍ ኩባንያ ትልቁ አሳ ትንሹን የሚወጥበት ሁኔታ እንዳይኖር የሚያደርግ ነገር ይኖራል። ስጋታቸውን የሚገልጹ ሰዎች ስላጋጠሙኝ ነው። በንግዱ ዘርፍ በተለይ ሸቀጥ ገዝቶ ለሸማቾች የማከፋፈልን ስራ በተቻለ መጠን መንግስት የሀገር ውስጥ ባለሀብቶች ሊሰሩት የሚችሉ በቴክኖሎጂ ዕውቀት ማሸጋገር ደረጃ ከፍተኛ የቴክኖሎጂ ሽግግርን የማይጠይቅ ነው ብሎ በማሰብ ነው እስካሁን የሸቀጥ ማከፋፈል ስራን ለሀገር ውስጥ ባለሀብቶች የተወው። እኔ አሁንም ይሄ ስራ በደንብ አስቦበት የሀገር ውስጥ ባለሀብቶችም ተደግፈው እነሱም ነቅተው ቆመው ከሰሩት አሁንም በኢትዮጵያ ሊሰራ ይችላል ብዬ እገምታለሁ። ወልማርት ራሱን ባይሆን የወልማርት አይነትን ኩባንያ ሸቀጥ በከፍተኛ የጅምላ ዋጋ ገዝቶ በዝቅተኛ የችርቻሮ ዋጋ በሀገር ውስጥ መሸጥ ማለት ነው እንደነ ወልማርት አይነት ድርጅቶች። ይሄንን ነገር የኢትዮጵያ ባለሀብቶች አይናቸውን በትክክል ከፍተው ካዩ ሊያቋቁሙና ሊሰሩ ይችላሉ። ውሎ አድሮ ግን የአገር ውስጥ ባለሀብት ይሄንን ሊሰራ ካልቻለ መንግስት መገደዱ አይቀርም በአንድ ደረጃ ላይ። ያ እንዳይመጣ ነው እና የኔ ምኞትና ፍላጎት የመንግስትም እስካሁን ያለው የፖሊሲ እምነት የአገር ውስጥ ባለሀብት በእንደዚህ አይነት ስራ እንዲሰማራ፣ ይሄ ልዩ የቴክኖሎጂ ሽግግርን የማይጠይቅ ስራ ኢትዮጵያውያን እንዲሰሩ ነው እና ተስፋ አረጋለሁ በመርካቶ በሱቅ ችርቻሮ የለመድነው የንግድ ስርዓት አድጎ ወደ እንደዚህ አይነት ትልልቅ የኮርፖሬት ደረጃ የንግድ ስርጭት ውስጥ እንደሚገባ